ከኢትዮጵያ ጋር ውጥረት ውስጥ በገባበትና የበረታ ንግግር ከኢትዮጵያ በተሰማበት ቅጽበት ሁሉ የኢትዮጵያ ባላንጣ ወደሆነችው ግብጽ በፍጥነት የሚያመሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ፓርላማ ጠንከር ያለ ኤርትራንና የአሰብ ወደብን የሚመለከቱት ንግግሮች ከተሰሙ በኋላ እንደ ሁልጊዜው ወደ ግብጽ ካይሮ ዛሬ ማለዳውን አቅንተዋል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና በካይሮ መካከል ያለውን ግንኙነት ሌላ ምዕራፍ ነው ተብሎለታል ብሏል። አዲስ ስታንዳርድ ዘገባውን አስመልክቶ ባወጣው ጽሑፍ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች ማለትም የግብጽና የኤርትራ መሪዎች የሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢያዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚያደርጉም አመልክተዋል። እንዲሁም ፕሬዝዳንት ኢሳያስ አፈወርቂና ልዑካን ቡድናቸው ጥቅምት 22 ቀን 2018 ዓ.ም እንደሚመረቅ በሚጠበቀው የግብጽ ታላቅ ሙዚየም ምረቃ ላይም ይገኛሉ ተብሎ ይጠበቃል። የኤርትራ ልዑክ የውጭ ጉዳይ ሚኒስትር ኦስማን ሳሌ እንደሚያጠቃልልም ተነግሯል። ይህ የኤርትራው መሪ ልዑካን ቡድናቸው አስከትለው ወደ ካይሮ ሲገቡ በዓመት ውስጥ ብቻ የተደረጉ ሰፊ ግንኙነቶችን የሚያሳይ ሲሆን ለአብነትም ከዚህ ቀደም በጥር ወር 2025 የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ የፕሬዝዳንት አልሲሲን መልእክት ይዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በኤርትራ አስመራ ተገናኝተው ነበር። ጉብኝቱም በወቅቱ በግብጽ በኤርትራና በሶማሊያ መካከል ያለውን ግንኙነት ማጠናከርና የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደነበር ተነግሮ ነበር። የትብብር ማዕቀፉ ለመጀመሪያ ጊዜ በጎርጎሮሳውያኑ ወር ጥር ወር 2025 በካይሮ የተጀመረ ሲሆን በተለይም ደግሞ በቀይ ባህር በሊቢያና በሳህል ቀጠና አካባቢ የደህንነት ጉዳዮች ላይ አቅምን ለማስተባበር ያለመ ነው የተባለው። ግብጽ የቀይ ባህር ዳርቻን የማይዋሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ ቆይታ ነበር። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸውን የተነገረው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ማክሰኞ ጥቅምት 18 2018 በኢትዮጵያ የሕዝብ ተወካዮች ምክር ቤት ፓርላማ ፊት ቀርበው አሰብ ለኤርትራ የመሰጠቱን ጉዳይ በተመለከተ ምንም አይነት ሰነድ እንዳላገኙ መግለጻቸውን ተከትሎ ነው።